ሰላም ጤና ይስጥልኝ ውድና የተከበራችሁ የይና ዩቲዩብ ተመልካቾች በመላው ዓለም ላይ የምትገኙ በያላችሁበት ስፍራ ሰላማችሁ ብዙ ትርፍ ይበልልኝ እና ዛሬ እንግዲህ ዳጣ የሚቀጥለውን ክፍል ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ እና በባለፈው ክፍል እንዳየነው የኤቢ እናት ማለት ነው ያው የዲኤንኤ ምርመራ እንግዲህ አድርጋ የዳጣና የአባቷን አሰርታ ማን ነው ለእናቷ ሰታት እንደነበር እናስታውሳለን። እናም እንግዲህ የኤቢ እናት እሷን ገፍትራና እሷን በጥፊ መታ ንቅ አድርጋ ሲጥልጥ አድርጋ ልትገላ ሲሆን ወደ ውጭ ወርውራታለች ማለት ነው እናቷን። እና በመቀጠልም እናትየው ግን በፍጹም በልጇ ሁኔታ በልጇ ተግባር በጣም እየተናደደች ትገኛለች። እናም በመቀጠልም ግን እናትየው በፍጹም ልታምን አልቻለችም። እንዴት ሆኖ ነው ልጄ እንደዚህ ልታረግ የቻለችው በማለት በጣም ጭንቀት ፈጥሮባታል ማለት ነው። እና ያው የኤቢ እናት በጣም ነው የተናደደችው ማለት ነው። እናም በመቀጠልም እንግዲህ ውሃና ዳጣ አንድ ላይ መንገድ ላይ ይሄዳሉ። እየሄዱም ሳለ እንግዲህ ምንድነው የያዝሽው በእጅሽ ትላታለች ዳጣ። በመቀጠልም ውሃ እንግዲህ አይ ዝም ብዬ ነው ትላታለች። በመቀጠልም ሳልጠፈጥፍሽ እጅሽን ዘርጊ በማለት ዳጣ ታስፈራራታለች ለውሃ። ውሃም እጇን ስትዘረጋ በጣም ሱስ የሚያስይዝ ኪኒኒ ይዛ አግኝቻት ማለት ነው። በመቀጠልም ከዚህ በኋላ እንደዚህ አይነት ነገር ቲጂና እናትሽን መታሽ የማታውቂውን ምት ነው መመታሽ በማለት ማስፈራርታታለች። በመቀጠልም እኔ ለእናቴ ነው የምነግርልሽ ማለትም ውሃ ተቆጥታለች። እናም እንግዲህ ይዛትም ሄዳለች ማለት ነው። በመቀጠልም እንግዲህ ማርሴ በጣም ተሰምቷት እንግዲህ ሳሎን ላይ ቁጭ ብላ ሳለ ባለቤቷ ይመጣል። በመቀጠል ምን ሆነች ነው ማርቲ ብሎ እንግዲህ የፍቅር ቃላቶችን እንግዲህ ይናገራታል። ከመቼ ጀምሮ በጣም ቆይቷል እኮ እንደዚህ ከተናገርከኝ በማለትም ማርቲ ትመልስለታለች። አንቺ እኮ ለእኔ ሁሌም ቆንጆ ነሽ በማለትም ይነግራታል። በመቀጠልም እንግዲህ ጭንቀትሽን መፍታት ባልችል ልጋራሽን በማለት ይጠይቃታል። እሷም እንግዲህ በፍጹም በማለት ብቻዬን መሆን እፈልጋለሁ ስትለው ወደ ክላስ ይሄዳል ማለት ነው። ልክ ወደ ክላስ ሲሄድ የተቀደደውን ያችን ዲኤንኤን ያው ማርቲ ተናዳ በቃ ከማየቴ ብላ በጥስ አርጋ ከላይ በጥሳለት ነበረ ወረቀቱን ማለት ነው። ከዛ ምንድን ነው ይሄ ነገር ሲላት አይ ዝም ብሎ ነው ብላ ቶሎ በተደናግጣ ወረቀቱን ደበቀችው ማለት ነው። እናም በመቀጠልም በቃ መጣለኝ እዚህ እራት ይምጣልቅ ውጭ ትበላለህ ብላ በጣም እንክብካቤ ያበዛችበት በጣም ደንግጣለች። ለምን እሱ አይቶት ትክክል ካልሆነ እሱ እንደዚህ ደግሞ እሱ ሳያቅ ዲኤንኤ እንደተደረገበት ቢያቅ ልጁን እንደሚገላት ታውቃለች ማርቲ ማለት ነው። እና እንግዲህ እሱ ክላስ ላይ ትንሽ ልረፍ ብሎ ቁጭ አለ። እሷ ደግሞ ያችን እንትን ይዛው ወጣኝ ማለት ነው። እናም እንግዲህ ሳሉ ላይ ቁጭ ብላ ሳለ ኤቢ እናቴ ይዞት መጣ ማለት ነው። ከዛ በኋላ ይዟት መጣም ወደ ቤት። ከዛ አንቺ ጉደኛ እንትንሽን አይንሽን በጨዋጥበሽ ትመጫለሽ በማለትም ትናገራታለች። እናትሽን እግር ላይ ተደፍተሽ ይቅርታ ጠይቄ በማለት ማስጠንቅቋታል። ይቅርታ መስጠይቃት ለአባትሽ ብነግረው ይህን ጉድሽን ሲጥ አድርጎ ይገልሻል በማለትም ደግሞ ካልነገርኩልሽ እኔን ማርቲ አታርጊኝ በማለትም ፎክራለች። ግን በመጨረሻም እንግዲህ ኤቢ በቃ ተነስታ ወደ ክላሷ ሄደች ማለት ነው። ከዛ በኋላ ኤቢ በጣም እንትን ትላለች። መልሳ እንግዲህ የእናቷ ክላስ በመሄድ ማሚ ዲኤንኤውን ከፍተሻየሽ እንዴ በማለት ጠይቃታለች። ለምንድን ነው የማየው ምን ፈልገሽ መጣሽ ክላስ ይባል ሲሪየስ ሆና አውርታታለች። በመቀጠልም እንግዲህ ኤቢ እንዴ ቀድጄዋለሁ ውጪልኝ ከክላሴ በማለትም መልስ ሰጥታታል። እንዴ እኔ ሁሉ ገንዘብ አውጥቼ ትቀጂዋለሽ በማለትም ለመሆኑ ማን ያገዘሽ ማን የሰራልሽም በማለት ጠይቃታለች። አራሴ ነኝ ያሰራሁት በማለትም ትመልስላታለች። ከዛም ውጪልኝ ከክላሴ ብላ አስወጥታት ግን ደግሞ የማርቲ አየችው ማለት ነው እንትኑን ዲኤንኤውን። ግን ደግሞ ያልሆነ ነገር ተፈጠረ። በሚገርም ሁኔታ
እንትኑን ዲኤንኤውን ስታየው ማለት ነው በጣም እንደነገጠችው። ከዛ እንግዲህ ዳጣን ጥሩልኝ አለች ማለት ነው። እና ዳጣን ስትጠራ ኤቢ ስትሮጥ መጣች። ወይዬ ማዬ ብላ አቤት ስትላት ወደ ክላሷን ክፍት አድርጋ ስገባ እንዴ አንቺ ከመቼ ጀምሮ ነው ዳጣ የሆንሽው? ሂጂ ዳጣን ጥሪልኝ በማለትም አጣናግራታለች ማለት ነው። ከዛ በኋላ ኤቢ እንግዲህ ምን ነው ትክክል ሆነ እንዴ ምናምን ስትላት ሂጂልኝ አልኩሽ ሂጂ ዳጣን ጥሪልኝ ትላታለች። ከዛ ዳጣን ጠራችላት ማለት ነው። ከዛ ዳጣ መጣች። ዳጣ እንግዲህ ዳጣ የአባትሽ ስም ማን ነበር ያልሽኝ አለቻት። መጀመሪያ ግን እንግሊዝኛ ማንበብ ትችላለሽ አለቻት። ኧረ እኔ በፍጹም አልችልም አማርኛ ግን እችላለሁ በማለት ነው ትመልሳለች ዳጣ። ምስኪኗ ዳጣ ግን የማርቲ ፈገግታ ስታይ በጣም ደስ ብሏት ነበር መጀመሪያ ክላስ ስትገባ ማለት ነው። ግን ደግሞ ማርቲ በጣም ተናዳ ነው እየጠራቻት። ከዛም የአባትሽ ስም ማን ነው ስትላት ዳጣ በጣም ጠፋባት፣ ተርበተበተች እና ያው ይመስለኛል ማርቲ አንበባዋለች እና ደግሞ የዳጣ አባት ባሏ እንደሆነ ደርሳበታለች ማለት ነው። እና በጣም ነው የደነገጠችው። ዳጣ ደግሞ ተርበተበተች። ለምን? እውነታውን ስለምታውቅ ግን ይህን ወረቀት ማንም ሰው ልብ አላለውም ቤት ውስጥ ማለት ነው። እና ኤቢ ደግሞ በጣም ብልጥ ናት እና ብዙ ጊዜ ምንድነው ችግራችሁ ንገርኝ እያላት እራሱ ልትነግረው አልቻለችም። እና ከዛ በኋላ በቃ በጣም ነው እንትን ያለችው ማለት ነው። እና ሲሳይ እንደሆነ የአባትሽ ስም ሲሳይ እንደሆነ አልነገርሽኝም እንዴ ባለፈው በማለትም ማርቲ ትጠይቃታለች። ግን ዳጣ የመጣባት ነገር አጣች። ምን እንደሚወጣት ግራ ገባት፣ ደነገጠች፣ ተርበተበተች። እናም በጣም ነው የሚያሳዝነው። በሚቀጥለው እንግዲህ ጋይስ ምን እንደሚፈጠር አይታወቅም። በጣም ነው የሚያሳዝነው፣ በጣም ያስደነግጣል። ኤቢ ደግሞ የሆነ ቁርጠኝነት ልበላችሁ አላቅም፣ ፍትፈታማ ነው በጣም የምትጎተጉት የሆነ ነገር ከያዘች አትለቀውም። እናም እንግዲህ አንድ ነገር ከያዝሽ እንዳትለቂ ዳር ሳታደርሽ ያልሽኝ አንቺ አይደለሽም ወይ በማለትም ለእናቷ መልስ ሰጥታታለች። እኔ እኮ ያልኩሽ ለጥሩ ነገር ነው እንጂ ለመጥፎ ነገር አይደለም ብላ እንግዲህ እናትየውን መልስ ሰጥታታለች ማለት ነው። እናም እንግዲህ ህልሟን ለባለቤቷ እየተነግረው ነበረ ማርቲ ማለት ነው። እና ዳጣም ግን የዛኔ ህልም አይታለች። ሁለታቸውም ነው ህልም ያዩት። የሆነ ነገር ያሳድደኛል ግን ደግሞ ምናምን ነገር ብላ ለሰራተኛዋ ነው የምትነግራት ማለት ነው። ሰራተኛውም እንግዲህ አሁን ቆንጆ ቁርስ ሳቀርብልሽ ይጠፋልሻል፣ ይሄ ነው እንዴ ለዚህ ነው እንዴ የምትፈሪው ብላ ያው ቦታ አልሰጠችውም ማለት ነው። ግን ያው የማርቲ አባት ግን ትንሽ የማርቲ ባለቤት ግን ትንሽ የመርበትበት ነገር እንትን ብሎበታል። ለምን የነገረችውን ህልም ትንሽ እንትን እያለ ስለሆነ ማለት ነው፣ እያስፈራው ስለሆነ እና ፋሚሊዎቼ በጣም ነው እኔ የተደነኩት በኤቢ አካሄድ ማለት ነው። ያው ማንም ሰው ሳይነግራት ማንም ሰው እንደዚህ አድርጊ ሳይላት በራሷ ተነስታ ዲኤንኤ ማድረግ ማለት አስቡት ጋይስ፣ አስቡት። እና በጣም ከባድ ነገር ያደረገችው እውነት ባይሆን ግን እናትየው ትገላታለች። አባትየው ራሱ ከሰማ አስቡት ጋይስ። እና ውድና የተከበራችሁ የይና ዩቲዩብ ተመልካቾች በመላው ዓለም ላይ የምትገኙ ይህንን ቪዲዮ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ የደውል ምልክቷን በማጥቆር ቶሎ የምለቃቸውን ቪዲዮዎች በአንደኝነት እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ደግሞ ሀሳብ አስተያየታችሁ ኮሜንት ላይ አስፈሩልኝ። መልካም ጊዜ